በትንሽ ገጠራማ መንደር ውስጥ የሚኖር ፍየል በማርባት የሚተዳደር አንድ ሰው ነበር። ሁል ጊዜም ጠዋት ፍየሎቹን ይዞ ወደ ግጦሽ ያሰማራ ነበር። ፍየሎቹ ብቸኛ ሀብቶቹ ናቸው። በባዶ እግሩም ሆኖ ዱላ ይዞ ከፊት ለፊታቸው እየሆነ ይመራቸዋል። ነገር ግን በአእምሮው ሁል ጊዜ ብዙ ሐሳብ ያስብ ነበር። ፍየሎቹ ቢሞቱስ? ሳሩ ቢደርቅስ? እድሜ ልኬን ደሃ ሆኜ ብቀርስ? የወደፊት ሕይወቴ ምን ይሆን? ሰውነቱ አሁን ላይ ቢገኝም ልቡ ግን ወደፊት በጭንቀት ይጓዛል። ምንም ሳይፈጠርም ሰውነቱ ክብድ ይለዋል። ወደ ቤቱም ሲመለስ ሌሎች ሰዎች ለብሰው ዘንጠውና አምሮባቸው ሲያይ አንገቱን ደፍቶ የኔ ሕይወት ለዘላለም እንዲሆነው ይቀር ይሆን ብሎ ከራሱ ጋር ያወራል። ከዕለታት አንድ ቀን ግን የመንደሩ አየር ሞቃት ስለሆነበት ጸጥ ወዳለና ውሃ ወዳለበት ከመንደሩም ትንሽ ራቅ ብሎ ወደሚገኝ ቦታ ይወስዳቸዋል። በዛም ያለው አየር፣ ውሃ እና ለምለም ሳር ፍየሎቹን ያስደስታቸዋል። እሱም ፍየሎቹን እየመራ በአንድ ዛፍ በኩል ሲያልፍ አንድ ሽማግሌ ተረጋግተውና ዘና ብለው ተቀምጠው ይመለከታል። ሰላምታ ሰጥቷቸው ሊያልፍ ሲል እንዴት ዋልክ ልጄ? ከፍየሎቹ ይልቅ አንተ የደከምክ ትመስላለህ። ና እስኪ አረፍ በል አሉት። ልክ ነዎት፣ እግሮቼም ዝለዋል፣ ሰውነቴም ደቋል አላቸው። እሳቸውም ቀበል አድርገው በእርግጥ ሰውነት ደክሞ ሊሆን ይችላል፣ እኔ ግን የሚታየኝ ከዛ የበለጠ አእምሮ መድከሙ ነው። እሱም ይህን ሲሰማ በመገረም እርሳቸውን ለመስማት ከአጠገባቸው ተቀመጠ። እሳቸውም ንገረኝ እስኪ ምንድነው ያሳሰበህ አሉት። እሱም ሁል ጊዜ ስለ ነገ፣ ስለ ገንዘብ፣ ስለ ወደፊት ሕይወቴ ያስባለሁ። በጣምም ጠንክሬ እሰራለሁ። ነገር ግን ፍርሃት ትቶኝ ሊሄድ አልቻለም። ሽማግሌው ይህን ሲሰሙ ፍየሎችን እያቸው፣ ሳራቸውን በሰላም እየበሉ ነው፣ በአሁን ሰዓት ተርበዋል ብለው ጠየቁት። እሱም አይ ብሎ መለሰ። ጤነኛስ ናቸው? አዎ ብሎ መለሰ። ደህንነታቸውስ የተጠበቀ ነው? በሚገባ። ታዲያ ይህ ሁሉ ከሆነ በአሁን ሰዓት የገጠመ ችግር ምንድን ነው ብለው ጠየቁት። እርሱም መልስ አጥቶ ዝም አለ። እሳቸውም ቀጠል አድርገው ከፊት ለፊታችን የሚወርደውን ውሃ ተመልከት። ነገ የት እንደሚደርስ አያውቅም፣ ነገር ግን በተሰመረለት መስመር ዝም ብሎ ይጓዛል። በመጨረሻም ከትልቅ ወንዝ ጋር ይቀላቀላል። አንተም በሕይወት አሁንም ብቻ ኑር፣ የነገን ደግሞ ለነገ ተውለት አሉት። እሱም ከዛን ዕለት ጀምሮ መጨነቅ አቁሞ በየዕለቱ የሚችለውን ማድረግና መስራት ጀመረ። የዕለቱንም ሥራ ሲጨርስ በሰላም መተኛት ጀመረ። ፍየሎቹም ከበፊቱ በተሻለ መልኩ ትኩረት በማግኘታቸው በፍጥነት ሰውነታቸው ላይ ለውጥ አሳዩ። የተወሰኑትንም ሽጦ ለመኖር የሚበቃውን በቂ የሆነ ገንዘብ ማግኘት ቻለ። ሕይወቱም እሱ ካሰበው ይልቅ የተሻለ ሆነለት። እኛም በሕይወታችን ወደፊት ምን ይሆናል ብለን ከመጨነቅ ይልቅ የነገን ለነገ ትተን ዛሬ ላይ የሚጠበቅብንን ብናደርግ የተሻለ ሕይወት ይኖረናል። ዛሬ ላይ ባተኮርን ቁጥር ነገን አናጣውም፣ ነገር ግን ለነገ የተዘጋጀን እንሆናለን። ነገም ለእኛ ቀላል ይሆንልናል።